ሰላም ሰላም ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ዛሬ እንግዲህ በነ ትሁት ድራማ ነው የመጣሁት። እንግዲህ ዳንኤልና ቲና ወደ ቤት ሲሄዱ የዳንኤል ፍቅረኛ እነ ካሌብ ቤት ነበረች። እዛ ተገናኙና ቲናና ኤደን ተዋወቁ። እነ ካሌብ ቤት የካሌብም አባት ልትወጣ ስትል ነበር የመጣችሁት ብሎ ሲላት ዳንኤል እሸኛታለሁ ብሎ ሲነሳ የካሌብም አባት ካሌብ ይሸኛታል አለው። ዳንኤልም አይ እኔን የምሸኛት ሲል ቲናም ለምንድን ነው አንተ ምሸኛት አለችው። እንግዲህ ቲናም በጣም ተናዳለች። ዳንኤል ኤደንን ስለሸኛት ልትመታውን ፈልጋ ነበረ። በጣም ስለተናደደች ለምን ትሸኛታለህ በማለት ተቆጣችው። እንግዲህ ቲናም ለዳኒ ባለቀ ሰዓት ምን እንደሆንክ አልገባኝም ስትለው እንግዲህ ዳንኤልም አንቺ ነሻ ብሎ መለሰላት። ቤት አገኘሁ ብለሽ ያዙኝ ልቀቁኝ የምትይው ብሎ መለሰላት። ቲናም እና እነሱ ላይ ነዋ ስትለው አይ እኔ ላይ የሚሄው እየደነፋሽ ነው ብሎ መለሰላት። ቲናም እንግዲህ አባባ ጋር ሄዳ ላናግሬ ፈልጌ ነበር ስትለው አባባም በሰላም ነው ቲና አላት። ከአሁን በኋላ ሰላም የሚሆን ይመስለኛል አለችው ቲናም። አባባም እሺ መልካም ሲላት የሚፈልገው እሱ ነው አላት። ቲናም መለስ አለችና ስንት ጊዜ ልስጣችሁ አለችው። ቲና ከቤት ለማስወጣት እያሰበች ነው ያለችው። እንግዲህ አባባም ፈገግ በማለት አልገባኝም አላት። አባባም ቲናም እንግዲህ ስንት ጊዜ ልስጣችሁ ቤት እንድትፈልጉ ቤቴን እንድትለቁልኝ እፈልጋለሁ አለችው ለካሌብ አባት። ዳንኤልም ቲና በማለት እየተቆጣ እያያት ነበረ። ቲናም የካሌብ አባት መልሱን እየጠበቅኩ ነው አለችው። የካሌብ አባት ከቤቴ ልታባረሪ ነው ወይ ብሎ ሲላት ቤቴ ነው ያልከው አለችው። የማን ቤት ነው? የኔ ቤት እኮ ነው ፈርመህ ሰጥተኸኛል በማለት ለማስወጣት እያሰበች ነው ያለችው ቲና። እንግዲህ የካሌብም አባት እንወጣልሻለን ብሏታል። ዳንኤልም ኧረ ተይ ቲና እያለ እያባበላት ነው ያለው። ቲናም መቼ ነው የምትወጡት ብላ ትጠይቀዋለች። የካሌብም አባት ትንሽ ጊዜ ስጭን ካሌብንም ልንገረው አላት። ቲናም ጥሩ እንደዛ ከሆነ ብላ ተነስታ ሄደች። እንግዲህ ዳንኤልን በመደናገጥ አባዬ ወደማንፈልገው አቅጣጫ እየሄደ ነው ነገሩ ሲለው አንተ ዝም በል እንዳትከስር አለው የካሌብ አባት። ዳንኤልም እሺ አለ። እንግዲህ ቲናም ደስ ብሏት መጠጧን አቅርባ እየጨፈረች እያለ ካሌብ መጥቶ ይሄ ጭፈራ ቤት አይደለም ብሎ ሙዚቃውን ከዘጋ በኋላ ጎረቤት እየረበሽ ነው አላት። ቲናም አንተ አያገባህም የኔ ቤት ነው በማለት መለሰችለት። ቲናም እንግዲህ ካሌብን እያስፈራራችው ነው ያለችው። እንደምታስወጣው እያስፈራራችው ነው ያለችው። ካሌብ ግን ግድ አልሰጠውም። ካሌብም እንግዲህ ቀልደኛ ለማንኛውም ልረፍበት ብሏት ትቷት ሄደ። ካሌብም ግድ ስላልሰጠው ለተናገረችው ነገር ቲናም እንዴት አላስደነግጠውም ከዚህ ቤት መባረሩ እያለች ስታስብ ነበር። ቲናም እንግዲህ ትሁት ጋር ትሄድና ኩሽና ምን ፈለግሽ ትላታለች። ትሁትም ቲናም ምን አገባሽ ይመለከትሻል ስትላት ትሁት እንዴ ተረጋጊ እንጂ አለቻት።
ተረጋጊ እንጂ ቲና ስትላት፣ ቲናም ተናዳ ባለረጋጋስ ልደበድብኝ ነው አለቻት። ትሁትም ክብርሽን ካልጠበቅሽ የሰው ክብር ከነካሽ፣ እንግዲህ ትሁትም ክብርሽን ካልጠበቅሽ የሰው ክብር ከነካሽ አይቀርልሽም ስትላት፣ ቲናም እኔ ነው ወይ በማለት ተናዳለች። እዚህ ሮቶ እንዳልከትሽ ስትላት ነበረ ትሁትም። ቲናም እስኪ ሞክሪው፣ ለማንኛውም እኔ የመጣሁት እንድትዘጋጂ ልነግርሽ ነው፣ ከዚህ ቤት ውልቅ ትያታለች ስትል ነገረቻት። እንግዲህ ትሁትም ከአውሬ ጋር ለመለየት ዝግጅት ያስፈልጋል ወይ እያለች ነው። ቲናም ማነው አውሬ አንቺ ብላ ቆጣ ብላ ስትላት፣ አውሬ መሆንሽን እመኒ አለቻት ትሁትም። እንግዲህ አባባም ለካሊብ ቲና ውጡ እንዳለችው ነገረው። ቤት አፈላልጎ አለችን ብሎ ሲነግረው፣ ካሊብም በመገረም ራሱን እየነቀነቀ በማለት ሰው ግን እንዲህ በዚህ ልክ እንዴት ሆዳም ይሆናል እያለ እንግዲህ ዳንኤል የካሊብን አባት አባዬ እባክህ በአንድ ልጅክ ልለምንክ እንግዲህ ይብቃ እያለው ነው ያለው። የካሊብም አባት በቃ እኮ ባትልም እያበቃ ነው ብሎ አለው ለዳንኤል። እንግዲህ የካሊብም አባት አንተ ምንድን ነው የሚያስጨንቅህ እያለ ዳንኤልን ጠየቀው። ዳንኤልም ያው እህቴ አይደለች አለው። የካሊብም አባት አንተና እሷ አንድ አይደላችሁም እህት ብትሆንም ብሎታል። እንግዲህ ዳንኤልም ሂዶ ለትሁት የተመኘሁልሽ ሆነ መሰለኝ ሲለው ምንድነው ሲላት ምንድነው የተመኘህልኝ አለችው ትሁትን። ካሊብ ከአንቺ ጋር ረጅም ጊዜ እያወራ ነበር አላት። እንግዲህ ዳንኤል ከሰራተኝነት ወደ ቤት እመቤትነት ሊቀየር ነው ልትቀየሪ ነው በማለት ትሁትም ተናዳ አሁን ልንጣላ ነው ዳንኤል ውጣ አለችው። ቲና ዳንኤልን ውጭ አገኘችውና ዳኒ ወዴን ነው ሲላት ስትለው ዳኒም ቀጠሮ አለኝ አላት። የት ስትለው ጓደኞቼ ጋር እና አብሬህ ልንጣ አለችው ስትለው አይ አትመጭም እኔን የሚሄደው አላት። ምን ነው ታፍርብኛለክ እንዴ አለችው። ዳንኤልማ ፈሩ ምን አመጣው ብሎ መለሰላት። ወደ ቤት እንሂድ ብሎ ቤት ይዟት ሄደ። እንግዲህ ትሁትም አባባ ጋር መጣችና ቤቱ ጭራ አለ አይደለ ቡና ላፍላ ስትለው አባባም እሺ አለ። ከዛ ትሁትም አባዬ ለምንድን ነው ካሊብ ጋር ያለውን ነገር የማትነጋገሩት አለችው። ለምን አውርታችሁ አትገላገሉም ስትለው አባባም አሁንማ ተገላገልን እኮ ሲላት ትሁትም ገና አሁንም እኮ እየደነፋች ነው ብላ መለሰችለት። አባባና ካሊብ እንግዲህ አንድ ላይ ሆነው ተስማምተው በቡኩ 10,000 ብር ብቻ አድርገው ከተስማሙ በኋላ አባባም እንግዲህ ይህንን ደረሰኝና ቡኩን እሷ ከምታይበት ቦታ አስቀምጣለው ለካሊብ። ካሊብም እሺ ብሎ ደረሰኙና ቡኩን ፊት ለፊቷ ላይ አረገው። ቲናም ቤት ከገባች በኋላ ያንን ደረሰኝ ስታይ ቡኩን ስታይ 10,000 ብር ብቻ ነው ያለውና ሂሳብ ውስጥ ቡኩ ላይ 10,000 ብር ነውና ያለው። እንዴ ይሄማ ሊሆን አይችልም ብላ ሄደች ካሊብ ጋር። ካሊብ ጋር ከሄደች በኋላ ፊቱ ላይ ወረወረችና ምንድነው በማለት በመቆጣት ቡክ ነዋ ይላታል። ይሄ ብቻ ነው እንዴ ገንዘቡ ትለዋለች። ካሊብም ይሄው ብሎ ሲያሳያት ቲናም ይሄ እኮ 10,000 ብር ብቻ ነው ትለዋለች። ደሞዜ ይሄ ነው ብሎ ይመልስላታል። ስትፈችኝ 5,000 አካፍልሻለሁ አላት። ቲናም እየቀለድክ ነው አለችው። አይ ምን እቀልዳለሁ አላት። እንግዲህ ካሊብም እንደውም ከዚህ ላይ የቤት አስቤዛ ሊቀነስ ይችላል አላት። ቲናም እንደዚህ
እንደቀለድክብኝማ አትቀርም በማለት መለሰችለት። ያ ሁሉስ ገንዘብ ብላ ጠየቀችው። ካሊብም እሱ የኔ አይደለም የድርጅቱ ነው፣ ድርጅቱ ደግሞ የአባዬ ነው ብሎ መለሰላት። ቲናም ባልና ሚስት ሆነን ያፈራ ነው ይሄ ብቻ ነው አለችው። ካሊብም እንዲህ በማለት መለሰላት፣ እኔ ስለፋ አንቺ ስታወድሚ ነበር በማለት መልስ ሰጣት። ቲናም ቆጣ በማለት ገንዘቤን እፈልጋለሁ፣ ይሄ ለእኔ ቀልድ ነው አለችው። ቲናም ተናዳ ከሄደች በኋላ ለዳንኤል ደውላ ከባድ ችግር ተፈጥሯል፣ ስመጣ እነግርሃለሁ አለችው። እንግዲህ ዳንኤል ጋር ተገናኝታ ምን እንዳረጋት ካሊብ ነገረችው። 10,000 ብር ብቻ እንዳለው ነገረችው። ስትነግረው ምንም ነገር እንዳታረጊ ሲላት ዳንኤልም ቆይ ሂጄ አሳየዋለሁ ብላ ትታው ሄደች። ካሊብም የካሊብም አባት አንድ ላይ ሆነው እየተሳሳቁ እንግዲህ ብር እንደሌለን ስታውቅ ከቤት ነው አስቀንጥራ የምታወጣን እያሉ ሲሳሳቁ እቤት ከመጣች በኋላ ካሊብን አንዴ ላናግርህ ስትለው እዚሁ አናግሪኝ አላት። ድርሻዬን ስጠኝ አለችው። የምን ድርሻ ብሎ ሲላት እንግዲህ እስከዛሬ የሰራሁበትን ስጠኝ ስትለው ለካሊብ ካሊብም እስከዛሬ የሰራሽውንማ ወስደሻል አላት። ካሊብ እንግዲህ የአባቴን ንብረት አውጥቼ ልስጥሽ ሲላት ቲናም በጣም ጥሩ ብላ ተናዳ ተነስታ ሄደች። ቲና እንግዲህ ክፍል ገብታ በሻንጣ ልብስ እያዘጋጀች ነው ያለችው። የካሊብም አባት ቀስ ብሎ ገብቶ ወረቀቱን ይዞ ወደ ሳለ ሄደና ካሊብ ጋር ይህንን ካገኘችው ልትወስደው ትችላለች በማለት ቆይ ካገኘችው ከወሰደችው ችግር አያመጣም ሲለው ካሊብ ችግር አለው ወይ ሲለው ካሊብ አይ ምንም ችግር የለውም አለው አባቱም። እንግዲህ ካሊብም ቆየች እኮ ቶሎ አትመጣም እንዴ አለው ለአባቱ። አባቱም አሁን ትመጣለች አለው። ዳንኤልም ቤት መጥቶ ምን እንደተፈጠረ ትሁትን እየጠየቃ ነው ያለው። እኔ እንጃ ምን እንደተፈጠረ አላውቅም አብዳልሃለች አለችው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ።